የስግጥ ፍምስ ትርጉም ከዚህ ልጅ መማር አለብን ባይዘወይ እኔ መኪና ውስጥ ሆኜ ማለት ነው ከተማውን እያየው ነው ወላይታን እያየው እየተገረምኩ ነው ከኋላዬ ከዛ ምን እሰማለሁ አዶናይ 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 የሚል ድምጽ እሰማለሁ ከዛ ካሜራማኔ እንግዲህ መኪናው ከላይ ተሰቅሎ ነበርና ምንድነው ምናምን ብሎ ካሜራው ያዞረዋል ማለት ነው የልጅ ከዛ ትንፋሽ እስከሚያልፍ ማለት ነው እየሮጠ ነው ሰልፊ እያለ ልንገራችሁ ይህ ልጅ ሰግጦ እንደሆነ በምስክርነት ላሳያችሁ ፈልጋለሁ ብዙዎቻችሁ ይህ ልጅ ያደረገውን ነገር አታደርጉም ምክንያቱም አይምሯችሁ ያቆማቸዋል ለምን ሰው ምን ይለኛል ብናቅስ ብተረብስ በጣም ከመጠን በላይ ቀለልክ ብባልስ ስም ቢወጣልኝስ ብላችሁ ትፈራላችሁ ይህ ልጅ ግን የሰው ተረባ አልፈራ የሰው ስልቄ አልፈራ ልቡ ሩጥ አለው ሮጠ ያ እየሮጠ ያለው ቪዲዮ ኦልሞስት ወደ 2 ሚሊዮን ቪው ሊገባ ነው ከዛ ሁለተኛ በአካል ተገናኘን ማታ አራት ጠርቼው ማለት ነው ወደ 500 ምናምን ሺህ ቪው እየገባ ነው ያለው ከዛ ተዘጋጅቶ አዲስ አካውንት ቲክቶክ ክሬት አድርጎ አትሌቱ ብሎ አውጥቶታል ሊሮጥ ተዘጋጅቷል ማለት ነው ጋይስ ከዚህ በላይ ስግጥ ፍምስ ምን አለ ስግጥ ብላችሁ ፍምስ ልንገራችሁ አይምሯችሁ እንዲያቆማችሁ አትፍቀዱ ይህ ኩራት ማለት ነው አያጫውታችሁ መኩራት አቁሙ ከጎረቤታችሁ ጋር መወዳደር አቁሙ ልንገራችሁ የማትፈልጉት ደረጃ ውስጥ ካላችሁ የሚተርባችሁ የሚሳለቅባችሁ የሚያወዳድቃችሁ የሚጠላችሁ በሰው ተከባችሁ ከሆነ እነዚህ ሰዎች እናንተ አይደሉም እነዚህ ሰዎች ከፈራችሁ እንደነሱ ነው የምትሆኑት ገባችኋ ስለዚህ መንጭቃችሁ ለመውጣት ስግጥ እየሳቁባችሁ እያለ እንዳልሳቁባችሁ ማስመሰል እየተረባችሁ እያለ እንዳልተረባችሁ አስመስላችሁ ዝም ብላችሁ ስግጥ ብላችሁ መቀጠል እንደዛ ነው እንጂ ተራቢን ፈርተክ እንደ ተራቢው ነው የምትሆነው ልንገራችሁ